السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. ስለ ረመዳን ነው ዛሬ ባላህ ፍቃድ የምንተዋወሰው። ከአንድ ሳምንት በኋላ ባላህ ፍቃድ ረመዳንን አላህ ከወፈቀን ስለምንገናኘው ማለት ነው። ወደ አንድ አምልኮ ከመግባታችን በፊት የመጀመሪያ የምናደርገው ነገር ስለዛ አምልኮ በሸሪዓ በቁርአንና በሐዲስ ምን መጥቷል የሚለውን ማወቅ አለብን። መግቢያችንም የሆነው የጠለሃ ኢብኑ ዑበይድላህ ረዲየላሁ ዐንሁ ሐዲስ ይሆናል ማለት ነው። ምን አለ ጠለሃ? ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሁለት ሰዎች በእኩል ሰዓት መጥተው እስልምናን ተቀበሉ አለ። አንደኛው ከሁለቱ ውስጥ ጂሃድ ላይ ይበልጥ ይሳተፍ ነበር። ቀድሞ ሞተ፣ ሸሂድም ሆኖ ሞተ ባላህ መንገድ ላይ ማለት ነው። ሁለተኛው ደግሞ አንድ አመት ዘግይቶ ሞተ። ጠለሃ ምን ይላል? በህልሜ ጀነት በር ላይ ከነዚህ ሁለት ሰዎች ጋር አብሬ ቆሜ ራሴን አየሁት አለ። አንድ አመት ዘግይቶ የሞተውን ያለ ጂሃድ የሞተውን ሰውዬ ከጀነት ውስጥ ተጣሪ መጣና ናግባ ብሎ አስቀደመው። በጂሃድ የሞተውን ደግሞ ሸሂድ ሆኖ የሞተውን ደግሞ ሁለተኛ አስገባው። እኔን ደግሞ ተመለስ አንተ ገና ጊዜ አይደለም አለኝ። ጠለሃ ማለት አስሩ ጀነትን ከተበሰሩ ሱሐባዎች ውስጥ አለበት ከነ አቡበከር እኩል ማለት ነው። አንተ ተራ አይደለም ተመለስ ተባልኩ አለ። ማታ ያየሁትን ይሄንን ህልም በቀኑ ክፍለ ጊዜ ስናገረው መዲና ላይ የነበሩ ሰዎች በጣም ተገረሙ። ይህም ወሬ ነብዩ ሰለላሁ ዐለይሂ ወሰለም ጋር ደረሰ አለ። ከዛ የነብዩ መልስ ምን ሆነ? አንድ አመት አልዘገየምን አሏቸው። ሱሐባዎች ምን ጥያቄ ስላነሱ እንዴት ሸሂድ ሆኖ ባላህ መንገድ ላይ ሞቶ ሸሂድ ሳይሆን ከሞተው ሰውዬ በኋላ ይጠራል ወደ ጀነት ብለው ሲጠይቋቸው የሳቸው መልስ ምን ሆነ? አንድ አመት አልዘገየምን? ረመዳንን አላገኘምን? ከነዚህ ምን እንይዛለን? ሁለት ቁም ነገሮችን እንይዛለን። አንደኛ አንድ ቀን መሰጠት ቀልድ እንዳልሆነ አይደለም። አንድ አመት መሰጠት በአግባቡ ለተጠቀመው ሰው። ሁለተኛ ከዚያ ርስታችን ጋር የሚሄደው ምናወራው ራሱ ስለምን ስለሆነ ከረመዳን በፊት ረመዳን ውስጥና ከረመዳን በኋላ ህይወታችን ምን መምሰል አለበት የሚል ደርስ የሚመስል ነገር ነው ባላህ ፍቃድ ምን ወስደው። ስለዚህ እሳቸው መልስ ምን ሆነ? የነብዩ ሰለላሁ ዐለይሂ ወሰለም ረመዳንን አላገኘምን? አግኝቷል። በአግባቡ የተጠቀመበት ሰው ረመዳንን አልጾመምን? አልሰገደምን? ይሄን ያህል ስጁዶች አላደረገምን አሏቸው። የሱሐባዎቹ መልስ ምን ሆነ? እንዴታ አግኝቷል እንጂ ይሄ በኋላ የቀረው አንድ አመት ዘግይቶ የሞተው ሰው። የእሳቸው መልስ ምን ሆነ? በሁለቱ መካከል እኮ ያለው ልዩነት አሉ በሰማይና በምድር መካከል ካለው ልዩነት ይበልጣል። ይሄ እንግዲህ ረመዳኑ ምን ላደረገ ሰው ነው? በአግባብ ለተጠቀመ ሰው ነው። በአግባብ እንጠቀም ዘንድ ግን ከቁርአንና ከሐዲስ ስለ ረመዳን ምን መጥቷል? በነገራችን ላይ ረመዳንና ጾም የሚሉት ቃሎች የተለያዩ ናቸው። ሰውሙ ረመዳን ነው አይደል ሸሪዓ የሚለው? ወሰውሙ ረመዳን ማለት ራሱን የቻለ ወር ነው። ወርን ብቻ የሚጠቁም ነው። ሰውም ደግሞ ማለት መጾምን የሚጠቁም ነው። ጾም ደግሞ ውስጥ ስንገባ ግዴታ ጾም አለ፣ ሱና ጾም አለ፣ ክልክል የሆነ ጾም አለ እያለ ባላህ ፍቃድ እያየነው እንሄዳለን። ስለዚህ ረመዳን ማለት በእስልምና ካሉት 12 ወሮች ውስጥ 9ኛ ወር ምን ይባላል? ረመዳን ይባላል። ቁርአን የወረደበት ነው። አልቢሻረቱ ቢቁዱሚ ሸህሪ ረመዳን። የረመዳን ወር ሲመጣ እኮ አንዳችንን እንኳን ለረመዳን ወር አደረሰ እንኳን አደረሰን ብለን ልንደሰትለት የሚገባ ወር ነው። ምክንያቱም አላህ Subhanahu Wa Ta'ala እንዲህ አይነት ወቅቶችን የሚያመጣበት ምክንያት ለማን በማዘን ነው? ለኛ ለባሪያዎቹ አዝኖ በእነዚህ ወራቶች ውስጥ የሚሰሩትን ስራዎች አምናችሁና ስራ ሰርታችሁ ነውና እኔ ልትገናኙ የሚገባው በእነዚህ ውስጥ የምትሰሩትን ግን ደረጃውን በኖርማሉ ጊዜ ሲሰራ ከነበረው ከፍ አደርግላችኋለሁ ስላለ ለዚህ ወር ያደረሰው ሰው አላህን ሊያመሰግንና ወንድሞቹን እንኳን አደረሰ ሊል ይገባዋል። ለዚህ ማስረጃችን ምንድነው? عن أبي هريرة رضي الله عنه
قال كأبا هريرة تيزو الله ملكام سراچون يودد الله چونا كان رسول الله صلى الله عليه وسلم يا الله ملك تنياكو نبرو من ميارغو يبشر أصحابه بالدرباوچاچون صحاباوچن እኮ ያባስሩ ነበር بقدوم رمضان بممጣቱ يقول يلوم نبر نبيو قد جاءكم برغتكو مጣچو شهر رمضان يرمضان وركو مጣላچو شهر مبارك يتبارك ور افترض الله عليكم صيامه صومون مصوم በዛ በረመዳን ወር ውስጥ እኮ አላህ ግዴታ አድርጎባችኋል فيه በጾም ውስጥ እኮ በረመዳን ውስጥ እኮ تفتح تكفتالج ابواب الجنه የጀነት 8ቱም በሮች ይከፈታሉ وتغلق فيه برمضان ورست دموكو يزغالو ابواب الجحيم يجهنم 7 በሮች ደሞኮ ይዘጋሉ وتغل فيه الشياطين ሰይጣናት ደሞ ይታሰራሉኮ فيه برمضان ውስጥኮ ليلة عند ሌሊት አለች خير በላጭ ሆነች من 1000 شهر ከአንድ ሺህ ወራት እምትበልጥ ሆነችኮ አንድ ሌሊት አለች من حرم የተከለከለ خيرها በሷ ውስጥ ያለው መልካም ነገር የተከለከለ ሰው فقد حرم برغت እኮ ተከልክሏል صحيح الترغيب والترهيب አሁን ከዚህ ምን እንይዛለን መልካምነቱ የመጣው ለባሪያዎች በተቀላላ ነበር ማን ነው ከሷ የሚከለከለው ለምሳሌ መስጂድ ውስጥ ገብቶ በጀማዓ መስገድ 27 አጅር ያስከፍላል አይደል ለነማን መስጂድ መተው ለሰገዱት ሰዎች ለይለቱል ቀድርን ደሞ አላህ በሷ ውስጥ የሚፈጸም አምልኮ እኮ 1000 ወር ለይለቱል ቀድር በሌለችበት በሆነ ከሚሰራው ሁሉ ይበልጣል አለ ከሆነ እቺን ቀን በአግባቡ ተጠቅመውባት ያሳለፉት ሰዎች ምን ይሆናሉ በርግጥ ተወፍቀዋል ተለግሰዋል ለዚህ ኸይር እቺን ኸይር ግን በማይሆን ነገር ያሳለፏት ሰዎች من حرم خيرها ወይም ደግሞ እሷን መልካሟን የተከለከለ ሰው እኮ فقد حرم برغت ተከልክሏል አሁንም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ اذا كان اول ليله من شهر رمضان የረመዳን ወር የመጀመሪያ ሌሊት ላይ እኮ ሲገባ صفدت الشياطين ሰይጣናት እኮ ይታሰራሉ ومردت الجن እነዚህ ጠማማ የሚባሉት ጂኖችም ደሞ እኮ ይታሰራሉ መልካሞቹስ وما خلقت الجن والانس الا ليعبدون ጂንንም ሆነ የሰው ልጅን አላህን ለመገዛት እንጂ ለሌላ ጉዳይ ስላልተፈጠሩ እነዚህ ሙስሊሞቹ ጂኖች ደሞ ልክ እንደኛ በዛ በረመዳን ውስጥ ምን ያደርጋሉ አምልኮን ይፈጽማሉ وخلقت ይዘጋል ابواب النار የጀሃነም 7 በሮች ይዘጋሉ فلم يفتح منها باب አንድም እኮ የጀሃነም በር እኮ በረመዳን ውስጥ አይከፈትም وفتحت ابواب الجنه የጀነት 8ቱ በሮችም እኮ ይከፈታሉ فلم يغلق አይዘጋም እኮ منها باب አንዱም በር እኮ አይዘጋም በረመዳን ወር ውስጥ وينادي منادين ተጣሪ እኮ ይጣራል يا باغي الخير اقبل አንተ መልካም ከጃይ የሆንክ በተቀላላ ናስቲ ፈጥነህ ወደ መልካም ና ይላሉ ያ باغي الشر አንተ ሸርን እምትተጋ ይሆንክ ሸር እምትከታተል ይሆንክ ሰው እኮ አቅስር አሳጥር ሸር ይቅርብህ የሚል ተጣሪ ይጣራል ወሊላሂ ለአላህ እኮ ደሞ አለው ዑተቃኡ ሚን النار ከእሳት እኮ ነፃ የሚባሉ ሰዎች እኮ አሉት وذلك ከእሳት ነፃ እኮ አላህ ሚለው كل ليل በእያንዳንዱ ሌሊት እኮ ነው አላህ ሰዎችን ከእሳት ነፃ የሚላቸው ሰዎች አሉ ስለዚህ ላቡድ በትልቅ ትኩረት ነፍሳችንን ልንገስጻት ይገባል አብዛኛው ጊዜ ሰው ጊዜውን በአግባብ ሳይጠቀም ሲቀር ነው ምን የሚሆነው እንደዚህ አይነት ትልልቅ ፍርሳዎችን የሚያመልጠው የሰው ልጅ ቀብር ገብቶ ብቻ ነው ትክክለኛ አማኝ ከሆነ ነምሷሊሃን እስቲ እርፍ ያለች እንቅልፍተኛ የሚባለው ያቺ ቀን እስክትመጣ ድረስ ግን እዚህ ዓለም ላይ አቅሙ በቻለው መጠን ነብሱም በመልካም ነገር ላይ ቢዚ ሊያረጋት ይገባል ከመጥፎ ነገር ደግሞ ሊቆጥባት ይገባል ሰሂሁል ጃሚዕ رقم 759 ላይ ተዘግቧል ይሄ ሐዲስ فعلى العبد المسلم بمسلم باري ላይ እኮ አለበት አይقبله على كل خير في هذا الشهر በዚህ ወር ውስጥ ያሉ መልካም ነገሮችን በተቀላላ በመልካም ሊቅጣጫቸው ይገባል بدءا من اول ليله ከመጀመሪያው ሌሊት አንስቶ
أيجتهد لترك ويقبوال ويسابقه إلى فعل الحسنات መልካም ነገሮችን በመስራት ላይ ሊቻኮል ሊሽቀዳደም ይገባዋል ይሄን ሁሉ ሲያደርግ ግን ረጃአ በመከጀል ማ ኢንደላሂ አላህ ዘንድ ያለውን من الثواب العظيم ታላቅ የሆነ ምንዳ አላህ ዘንድ ያለውን ታላቅ የሆነ ምንዳ ከጅሎ ብቻና ብቻ ነው ሊጠርም ይገባው በይነ የደይ الصوم ከጾም በፊት ምንን ማወቅ ይተበቅብናል ከመጾማችን በፊት ስለምን ላሉ ነገሮች ትኩረት ሰተን መገንዘብ ይኖርብናል አንደኛ تعريفه ጾም ምን ማለት እንደሆነ በሸሪዓ ምን ተብሎ እንደተገለጸ ማወቅ አለብን وشروطه የጾም መስፈርቶቹስ እነማን ናቸው واقسامه ጾም ለስንት ይከፈላል وحكمه አላህ ደግሞ ጾምን የደነገገበት ምክንያቱ ምን እንደሆነ ማወቅ ግድ ይለናል ስለዚህ አራት ትልልቅ ነጥቦች አሉ በእነሱ ውስጥ ደግሞ ከቁርአን ከሐዲስ የሚመጡ ሌሎች ነጥቦች አሉ አወለን የመጀመሪያው تعريف الصوم ጾም ማለት ምን ማለት ነው በሸሪዓ እንግዲህ ትምህርት ስንማማር لغةን واصطلاحን የሚባል تعريفዎች አሉ لغةን ማለት በቋንቋ ደረጃ ምን ማለት ነው واصطلاحን ደግሞ ማለት በሸሪዓዊ ትርጉሙ በሸሪዓዊ ፍቺው ምን ማለት ነው ስለዚህ الصوم لغةً ጾም ማለት እኮ በቋንቋ ደረጃ الامساك መቆጠብ ማለት ነው ከምን አልተገለጸም ከንግግር መቆጠብ ሊሆን ይችላል ከምግብ መቆጠብ ሊሆን ይችላል ስለዚህ الامساك መቆጠብን ይይዛል በቋንቋ ደረጃ وشرعاً በሸሪዓዊ ፍቺውስ التعبد لله تعالى اللهن مملك ዛሬ ባለንበት ዘመን ሰዎች ምን የሚባል ጾም አምጥተዋል ኢንተርሚኔት ፋስቲንግ የሚባል ጾም አላቸው ዘመናዊው ዓለም የሚጾመው ማለት ግቡ ምንድነው ሲባል ለመክሳት ለሌላ ዓላማ አይደለም ተረታችኋል ወንድሞች በተጨባጭ ሰዎች ይሄን የሚያጾሟቸው ሰዎች አሉ ኢንተርኔት ላይ የሚያስተምሯቸው 16 ሰዓት እንዴት ብለው መጾም አለባቸው ከጾሙስ በኋላ አንድ እንቁላል ነው መብላት አለበት ይሏቸዋል እንቁላል ምን ቅቅል ከዛስ ውሃ ይጠጣል ከዛስ ቆሎ ይበላል ከዛስ አንዲት አሳ ወይ የአንድ ዶሮ እግር በነገታው ደግሞ አያችኋል ያም ስሙ ምንድነው በእንግሊዝኛ ኢንተርሚኔት ፋስቲንግ ማለት ጾም ማለት ነው ጾም ቃሉ እኮ አገኘው ስለዚህ ጾም በሸሪዓ ግን ማለት ነው التعبد لله تعالى الله ለማምለክ ነው የሚጾመው ራሱ ስናፈጥርስ አላህ በፈቀደልን ነገሮች በተቀላላ ሐላል እስከሆኑ ድረስ እናፈጥራለን ስንጾምስ 16 ሰዓት ነው ምንጾመው አይደለም ስንት ሰዓት መጾም እንዳለብን hatta በሰዓት የተገደበ አይደለም ከፀሐይ መውጣት በፊት እስከ ፀሐይ መግባት በፊት ነው የተባለው አንዱ ሀገር ላይ 8 ሰዓት ብቻ ሊጾም ይችላል ሌላ ሀገር ላይ 10 ሰዓት ሌላ ሀገር ላይ 12 ሰዓት ሌላ ሀገር ላይ ደግሞ 16 17 18 ሰዓት ሁሉ ሊጾም ይችላል ስለዚህ በሸሪዓችን ወደሚለው ትርጉም ነው የምንመጣው بالامساك በመቆጠብ ከምን من المفطرات ተቀለል ሲደረግ ከአስፈጣሪ ነገሮች በተቀላላ አሁን እነዚህ ኢንተርሚኔት ፋስቲንግ ላይ ያሉ ሰዎች ለ16 ሰዓት የሚጾሙት ሰዎች ሚስታቸውን በቀኑ ክፍለ ጊዜ ወይ 16 ሰዓት በሚራቡበት ክፍለ ጊዜ መገናኘት ይችላሉ ምክንያቱም እነሱ ምን ለማድረግ ነው ሰውነት ለመክሳት ነው በእኛስ ሙፈጥራት አስፈጣሪ የተባሉት ነገሮች ምን ናቸው ሚበላና ሚጠጣ ብቻ ሳይሆን ግብረ ስጋ ግንኙነትም ጭምር ምን ያደርጋል ያስፈጥራል من طلوع الفجر فجر ጎህ ከቀደደበት ሰዓት አንስቶ الى غروب الشمس ፀሐይ እስክትጠልቅበት ሰዓት ድረስ ለአላህ ተነይቶ የሚፈጸም ኢምሳክ መቆጠብ ከመብል ከመጠጥ ማለት ነው ባረከላሁ ፊኩም فوقت الصوم የጾም ጊዜ እኮ يبدأ ይጀምራል من طلوع الفجر الصادق ከእውነተኛው ጎህ ቀደዳ ሁለት አይነት ጎሆች ስላሉ ፈጅሩል ካዚብ የሚባል አለ የነጋ ቢመስልም ያልነጋ ሁለተኛው ማን አብዱላህ ኢብኑ ኡሚ መክቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አዛን የሚልበት የነበረው ትክክለኛው ፈጅር ማለት ነው ወይንተሂ ይጠናቀቃል እኮ بغروب الشمس ፀሐይ ስትጠልቅ ደግሞ ይጠናቀቃል قال تعالى كف ያለው አላህ Subhanahu Wa Ta'ala እንዲህ አለ
ወኩሉ ብሉ ወሽረቡ ጠጡ حتى يتبين لكم لان انت ግልጽ እስኪሆንላችሁ ድረስ الخيط الابيض الخيط الكر ابيض ነጭ ሆነ من الخيط الاسود ከጥቁሩ ክር ምን ለይበት ደረጃ እስኪሆን ድረስ እሱ ምንድነው من الفجر ተብሎ ተፈሰረ እንጂ ከሷሃባዎች አንዱ ምን አድርጎ ነበር ስሁር በሚያስርበት ሰዓት ክር እግሩ ላይ አስሮ ጥቁሩና ነጩን ክር እስኪለይለት ፉ ወብሎ ፍንቱ ወብሎ ፀሐይ እስኪወጣ ድረስ በላ ትክክለኛው ተፍሲር ግን ምን ሆነ ይሄው ሚነል ፈጅር ጎሁ ከቀደደበት ሰዓት ልክ ትክክለኛው ፈጅር ሲመጣ ይቆማል መብላት እንዲያውም ሱና ላይ ስንደርስ መቼ ማቆም እንዳለብን ባላ ፍቃድ ደግሞ እናያለን 50 አንቀጾች ሚያስቀራ ይላሉ ሷሃባዎች ሊደርስ ሲል እናቆም ነበር ስሁር ምን ይዘው አስጠግተን ነው ወደ ፈጅር ግን ምን እናቆመው መቼ ነው አዛን ሲል ሳይሆን ቢቻልም አዛን ሊል ሲል ነው አይደል የሚቆመው የፈጅሩ አዛን እኛ ምን እናቆም የነበረው ግን 50 የቁርአን አንቀጽ ሚያስቀራ ልኬታ ያለው ድረስ ከዛ በፊት ነበር ምን እናቆመው ثم اتموا الصيام على الله ከዛም ጾምን አቁሙ አለ መቼ ፀሐይ ስትጠልቅ الى الليل ከምሽቱ ክፍለ ጊዜ መጀመሪያ አለ وقال صلى الله عليه وسلم نبي صلى الله عليه وسلم ደሞ አሉ اذا اقبل الليل من ها هنا لليتو كزي كموጫው ምን ከሆነ ከወጣ وادبر النهار عفوا اذا اقبل الليل من ها هنا لليتو ከምስራቅ መቼ ፀሐይ ከሚወጣበት ቦታ ብቅ ማለት ሲጀምር وادبر النهار ቀኑ ደሞ ከገባ من ها هنا ከየት ወደ መግቢያው ወደ ምዕራብ ቀኑ ደሞ እየተጠቀለለ ከሄደ يكور الليل على النهار ويكور النهار على الليل ለሊቱን ቀን ውስጥ ቀኑን ለሊት ውስጥ አይደል የሚከተው ስለዚህ ቀኑ ወዴት ከገባ ወደ ምዕራብ ከገባ ከዛ ትክክለኛ ተፍሲሩ ደሞ የተመጣ የሁለቱ ማብራሪያ وغربت الشمس ፀሐይ ከጠለቀች እኮ فقد افطر الصائم በእርግጥ ጾመኛ ሰው እኮ አፍጥሯል متفقون عليه ቡኻሪና ሙስሊም ተስማምተው ዘግበውታል ثانيا ሁለተኛ صوم رمضان የረመዳን ጾም እኮ ዋጂቡን ግዴታ እኮ ነው بالكتاب والسنه በቁርአንና በሐዲስ والإجماع በሙስሊሞችም ስምምነት وهو الركن الرابع አራተኛው ምሰሶ እኮ ነው من أركان الإسلام ከእስልምና ምሰሶዎች ውስጥ وفريد ግዴታ እኮ ተደርጎ ተደነገገ በ23ቱ የሸሪዓ አመት ውስጥ في السنه الثانيه من الهجره كهجره በሁለተኛው አመት ተደነገገ ለምንድነው የ23ቱ የሸሪዓ አመቶች ያልኳችሁ ኑቢአ በኢቅራ አይደለ ነብዩ የሆኑት መቼ ነው 40 አመታቸው ላይ ኢቅራ ሲወርድባቸው የሞቱት መቼ ነው በ63 አመታቸው ህግጋት ጠቅላላ የመጡት በምን ውስጥ ነው በ23 አመት ውስጥ ለምሳሌ ሰላት መቼ ነው ፈርድ የተደረገው ሲባል ከሂጅራ 3 አመት በፊት በ10ኛው ምንነታቸው የመካ ነዋሪነታቸው 3 አመት መካ ላይ ሰገዷት መዲና ላይ ስንት አመት ሰገዷት 10 አመት ሰገዷት وكذلك لك መዲና ከገቡ በኋላ የመጡት ህግጋቶች በጠቅላላ ወደ አመት ሲጠጋ ወደ ምን ያስጠጓቸዋል በሂጅራ በሁለተኛው አመት ይሄኛው ህግጋት መጣ በሂጅራ 6ኛው አመት ላይ ይሄ ተደነገገ በሂጅራ ይሄኛው አመት ላይ ሐጅ ተደነገገ እየተባለ በዚህ መልኩ ይቀመጣል ማለት ነው ስለዚህ ረመዳን በሂጅራ ሁለተኛ አመት ላይ ነው የመጣው ወይም ህግ ተደርጎ የተቀመጠው قال الله تعالى كفلوا الله سبحانه وتعالى እንዲህ አለ يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ ኩቲበ ማለት አይ ፎሪዳ ተደነገገ عليكم በእናንተ ላይ አስያም ጾም እኮ ተደነገገ ዋጅብ ተደረገ كما كتب ግዴታ ተደርጎ እንደነበረው على الذين من قبلكم ከናንተ በፊት በነበሩት ህዝቦችም ላይ ጭምር ግዴታ ተደርጎ እንደነበረው አብዛኛዎቹ አህካሞች በተለይ እነዚህ ትልልቆቹ ሙሶሶች ከኛ በፊት ባሉ ህዝቦችም ላይ ጭምር ምን ይሆኑ ናቸው የታዘዙ ናቸው ሸሃደተይን ጥርጥር የለው አሽሀዱ አን ላ ኢላሃ ኢላላህ ይባልና ማን ይባላል በየዘመኑ ያለው መልእክተኛ ይገባል ከስር ከስሩ ምሳሌ ኑህ عليه السلام من على إن أرسلنا نوحا إلى قومه أن أنذر قومك من قبل أن يأتيهم عذاب أليم قال يا قومي إني لكم رسول مبين
አን ዕቡዱላህ ወተቁሁ ካለ በኋላ ምን አለ? ወአጢዑን። አን ዕቡዱላህ አላህን አምልኩት፣ ወተቁሁ ፍሩት። ይሄ የማን መብት ነው? የአላህ። ወደ ራሱ ግን ምን አመጣ? ወአጢዑን እኔንም ታዘዙኝ ሲል ትእዛዝ ደግሞ ወደ ማን እንደሚመጣ ወደ መልእክተኞች እንደሚመጣ አስቀመጠ። እሺ ወደ ሰላት እንሂድ። ሰላትን በተመለከተስ ማን ሰገዳት? ኢብራሂምን ውሰዱት። ረቢ ጅዐልኒ ሙቂመ ሰላቲ ወሚን